ሰላም ፋሚሊ የቻናሌ ተከታታዮች እንዴት ናችሁ? አለሁኝ እኔ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? ስራ እንዴት ነው? ሁሉ ሰላም? እግዚአብሔር ይመስገን እኔ ጋር ሁሉ ሰላም ነው። ዛሬ እንግዲህ በአንድ ሀሳብ ነው የመጣሁላችሁ። እሱም ሀሳቤ ምን መሰላችሁ? ዛሬ ከመዲና ወደ ጅዳ ጉዞ እያረኩኝ ነበር ከሰዎቼ ጋር ማለት ነው። እና መንገድ ላይ ያየሁት ነገር በጣም ነው በቃ ውስጤን ይነካኝ ማለት ነው። እንዴት እንዳዛዘኝ ልነግራችሁ አልችልም። ማለት በቦታ ላይ ስትሆኑ ነው ነገሩ የሚገባችሁና በቃ ምን ብዬ ልንገራችሁ፣ በጣም ነው የተሰማኝ። በቃ ግራ ነው የተጋቡት ሁላ ማለት ነው። እና አበሻ ናት፣ ኢትዮጵያዊ ናት። ከማዳን ቤት ጠፍታ ውጭ ላይ ፖሊሶቹ ይዟት ምናምን በቃ የሌለ ታለቅሳለች። እንዴት አንጀቴን እንደበላችኝ፣ ኧረ በጌታ ስም በቃ ምን ልበል፣ ግራ ግብትን ያለኝ ማለት ነው። እኔ መኪና ውስጥ ሆነን ሰውዬ ደግሞ የኔ ወታደር ነውና ወሬ ይወዳልና መኪናውን አቁሞ ሲጠይቃቸው ምናምን ልጅቷ ታለቅሳለች፣ አይገልጸውም። ፖሊሶቹ ወደዛ ወደዚህ ያመናጭቋታል፣ በቃ ይጮውበታል ምናምን። እንዴት በቃ አንጀቴን ይበላችኝ። ምን ላድርግ? ፎቶ ላነሳት ነበረ ሴትዮ የከለከለችኝ ማለት ነው። አይቻልም ማለች፣ አናደደችኝ። እና በጣም ነው በቃ ምን ልበላችሁ፣ እንዴት አንጀቴን እንደበላችኝ እምባዋ እንደ ውሃ ነው የሚፈሰው ማለት ነው። እና በዚሁ አጋጣሚ ሳውዲ አረቢያ ላይ ለምትገኙት እህቶቼ ማለት ነው እባካችሁ እባካችሁ ከማዳም ቤት ለመጥፋት አትሞክሩ። በቃ አታስቡ ራሱ ማለት ነው። የምን የዛሬ ልጅቷን ያያት ሰው ማለት ነው እንኳን ለመጥፋት ልጥፋ የሚለውን ቃላት ራሱ ደግሞ የሚናገር አይመስለኝም። እንዴት እንደሚያረጓት ያው ያቺ ልጅ እኔ መፍትዋ ምን እንደሆነ መፍትዋም ራሱ በቃ በምን እንዴት እንደምትሆን ራሱ አላውቅም። እኔ እስር ቤት ሊወስዷት ይሁን ወዴት ሊወስዷት እንደዛ እንደሚያደርጓት ብቻ በጣም ነው የምታዛዝነኝ። እንዴት አንጀቴን እንደበላችኝ ማለት ነው። በቃ መኪናው እስኪርቅ ዞሬ እያየዋት ነበረ ማለት ነው። እና እህቶቼ እባካችሁ እባካችሁ ከማዳም ቤት ለመጥፋት አትሞክሩ። በእርግጥ ዛሬ ላይ እኮ እያየን ነው። ብዙ እህቶቻችን በካምፓኒ መጥቶ በዚህ እየተሰቃዩ ነው ያሉት። በየወሩ አዲስ ፊት ማየት፣ በየወሩ አዲስ ቤት ማየት፣ በየወሩ ከማዳም ቤት ወደ ቢሮ፣ ከቢሮ ወደ ማዳም ቤት፣ በየወሩ ከአንድ ከተማ ወደ አንድ ከተማ ትራንስፈርም መደረግ ሰልችቷቸዋል። በጣም ምርር ያላቸው እህቶች አሉ። ግን ምንም አማራጭ የለንም። አንዴ ከሀገራችን ወጥተናል። ያለን አማራጭ እንደምንም ብለን ማለት ነው እንደምንም ኮንትራታችንን ጨርሰን አገር ቤት ገብተን ባይሆን ወደ ሌላ ሀገር መሄድ ነው የሚሻለን እንጂ እዚህ ሀገር ሳውዲ አረቢያ ውስጥ ጠፍቼ በውጭ እሰራለሁ ማለት በአሁኑ ጊዜ በጣም አስፈሪ ነው። ከዛሬ 3 አመት 4 አመት በፊት የጠፉ ሰዎች ያን ይሻላል ይመስለኛል እንጂ ዛሬ ላይ ማለት ነው ከስንት አንዱ ነው የሚሳካለት። አብዛኛ እንደዚህ ተይዞ እንደዚህ እየተሰቃየ እስር ቤት እየማቀቀ ይኖራል። እዚህ ሀገር ደግሞ ከሌላ ሀገር ህጉ ይለያል። የዚህ የሳውዲ አረቢያ ህግ ማለት ነው በጣም የሚያስፈራ ህግ ነው። አሁን ሌላ ሀገር ለምሳሌ ዱባይ ላይ አሁን የሚጠፉ ሰዎች፣ ዱባይ አሁን ነጻነት ያለበት ሀገር ነው። ጠፍተሽ እንኳን ውጭ ላይ ብትያጂ ያን ያህል እንደ ሳውዲ አይከብድብሽም፣ ነገሮቹ አይከብዱም። እና የሳውዲ በጣም ምን እንጃ ሳውዲ ካል ሁሉም ሀገር አረብ ሀገራቶች የምትለይ ይመስለኛል። ህጓ በጣም የጠበቀ ነው። እግዚአብሔር አይጣለን እና አንዴ ከወደቅን እኔ እንጃ ምንም መመለሻ የለብን። እና እህቶቼ እባካችሁ ራሳችሁን ጠብቁ። በጣም ምርር ያላችሁ በየወሩ ቤት መቀየር፣ በየወሩ ከአንድ ከተማ ወደ አንድ ከተማ ትራንስፈር መደረግ የመረራችሁ እህቶች አላችሁ። መጥፋት እንኳን ሀሳብ እንኳን ቢኖራችሁ በጣም እንኳን በቃ ለመጥፋት እንኳን ትልቅ ችግር ላይ ደርሶባችሁ ለመጥፋት እንኳን ብታስቡ ጥንቃቄ ያድርጉ። በቃ መጀመሪያ የሚያስጠፋችሁን ሰውዬ በደንብ አድርጋችሁ አውሩ። ኢንፎርሜሽን በደንብ ሰብስቡ፣ እንዴት መጥፋት እንዳለባችሁ። ከቤት ስትወጡ የአሰሮቻችሁን እግር ጠብቁ። የእነሱን እግር ታውቃላችሁ፣ ኮታችሁ አይሰማም አጠገባችሁ ሲደርሱ ራሱ ማለት ነው። እና ቢያንስ የእነሱን እግር ጠብቁ፣ ጥንቃቄ አድርጉ። እናንተ ማለት ነው ከቤት ስትጠፉ ከቤት ወጣችሁ ማለት ነው ቢያንስ ለአንድ ሰዓት አሰሮቻችሁ ማወቅ የለባችሁ፣ መንቃት የለባቸው። ከነቁባችሁ ያስዟችኋል። ምክንያቱም በየኬላ ላይ ይደውሉና ያስዟችኋል። ቢያንስ እናንተ ከዛ አካባቢ ራቅ እስክትሉ እነሱ ማወቅ የለባችሁም። በቃ እነሱን ማረሳሳ የሆነ ነገር ማድረግ አለባችሁ። እና
እንጂ ዝም ብላችሁ ወይንም ደግሞ የእነሱ ቤት አለመኖራቸውን በደንብ ቼክ አድርጉ። ወይም መተኛታቸውን ወይንም ደግሞ ቤት አለመኖራቸውን ጥንቃቄ ሳታረጉ ሹፌር ስለተላከላችሁ ብቻ ሹፌሩ መጥቶ በር ላይ ስለቆመ ብቻ አትወጡ። ምክንያቱም አረብ ቤት በር ላይ ካሜራ የሌለበት ቤት የለም። ቤት ውስጥ ባይኖር ግቢ ውስጥ ባይኖር ውጪ ላይ የትኛውም ሀብታምን ቤት ሂዱ ደሃን ቤት ሂዱ ካሜራ የጠፋበት ቤት የለም። እና ጥንቃቄ አድርጉ እባካችሁ፣ ጥንቃቄ አድርጉ። የምር የዛሬዋን ልጅ ያየ ሰው ማለት ነው እኔ እንጃ ብቻ ነገሩ እኛ ሲደርስብን ነው ብዙ ጊዜ የሚገባን እንጂ እንዲህ በማውራት አይገባንም። እና ብቻ እኔ እንጃ እኔ አስቤም አላቅም። ሰውንም ደግሞ ጥፉ ብዬም አልመክርም። ልጠፋ ነው ብሎ ራሱ ያማከረኝ ሰውን አትጥፋ ብዬ ነው የምመክረው እንጂ ጥፋ ብዬ አልመክረውም። ለዛውም እዚህ ሀገር እዚህ የተመታች ሀገር። እና እህቶቼ ባካችሁ ጥንቃቄ አርጉ። በቃ ለመጥፋትም አትሞክሩ። እንደምንም ብራችሁ ኮንትራታችሁን ጨርሳችሁ ግቡ። ከዛ ወደ ሌላ ሀገር ተመለሱ። እዚህ ሀገር ውጪ ላይ ተይዛችሁ እስር ቤት ከምትማቀቁ ሀገራችሁ በሰላም ገብታችሁ ሌላ ሀገር ተመልሳችሁ መስራት ትችላላችሁ። እና እህቶቼ እባካችሁ ተጠንቀቁ ነው የምላችሁ። እኔ የዛሬዋ ልጅ ማለት ነው ምን ብዬ እንደምነግራችሁ አላውቅም። የምር እንዴት እንዳዛዘነች በቃ አንጀቴን ነው የበላችኝ። በቃ የሆነ ብቻ አላውቅም፣ የሆነ ስልጣን ኖሮኝ ከነሱ እጅ ባወጣቱ ደስ ይለኝ ነበረ። በቃ ሰዎች የራሱ ማለት ነው ብሎ ያዩኛል ማለት ነው። ማለት ፊዚካሊ በቃ ልጅቷን ሳይ ፊዚካሊ ለእኔ አልታወቀኝም፣ ግን ለሚያየኝ ሰው ፊዚካሊ ተቀያይሯል። በቃ ውስጥ ይረር ብሏል። እንደዛ እያመናጨቋት በሴትነቷ እንደዛ እያረጓት እየጮውበት እኔ እንጃ እኔ አላቅም። እኔ በትንሽ ነገር እኔ ማለት ነው አገር ቤት እያለሁ የፈለገ ነገር ቢመጣ ምንም ነገር አልፈራም። በጣም ደፋር ሰው፣ በጣም ደፋር ልጅ ነበርኩ። እዚህ ሀገር ከመጣ ግን ማለት ነው ይሄ ፖሊስ መኪና ሳይ ራሱ እደነግጣለሁ። ምክንያቱም በቃ ሀገራችን ላይ አይደለም በቃ የሆነ ኮንፊደንስ አይሰማንም፣ የሆነ ነፃነት አይሰማንም። በቃ የሆነ ነገር ሹክ ባለ ቁጥር እንዴት ልብ ምቴ እንደሚጨምር እኔ ነኝ የማውቀው ማለት ነው። እንኳን ጠፍቼ ውጪ ላይ ኧረ በጣም ነው የሚከብደው። እና እህቶቼ ባካችሁ ተጠንቀቁ። በሰላም ከሀገራችን እንደወጣን በሰላም ወደ ሀገራችን እንመለስ። ለወጣንበት አላማችን መርሳት የለብንም። ሰርተን ቤተሰቦቻችንን ለማገዝ ራሳችንን ለመቀየር ከሀገራችን እስከተሰደድን ድረስ ያሰብነውን አሳክተን እንደምንም እናውቃለን እኮ በየቤቱ ምን እንዳለ። ግን ወዲቻለ ሁሉንም ነገር ማለት ነው ወዲፍጮ ብለን በማለፍ የወጣንበትን አላማችንን አሳክተን ባናሳካ እንኳን ግማሹን አድርገን አገራችን በሰላም እንግባ። እግዚአብሔር ፈጣሪ በሰላም ለሀገራችን ያስበን፣ ባለንበት ጤናና ሰላምን ይስጠን። እና ይህንን ቪዲዮ ስታዩ ደግሞ እስከ መጨረሻ እዩት። ሰብስክራይብ እና ላይክ ማድረግ እንዳይረሳ። ቀጣይ ደግሞ እንግዲህ ፈጣሪ በመልካም ነገር እንድመለስ ፈጣሪ ይርዳን። ሁላችንንም ባለንበት ይጠብቀን፣ በሰላም ለሀገራችን ያስበን። ወዳችኋለሁ። ቻው